ወያ ሼኪቻ ባምባሪ በነገራችን ላይ አላህን ፍሩ። ሱብሃነላህ አላሁ ሰብርኒ አላሁመ ሰብርኒ ይላሉ። ማነው እንደኔ ሲጠብቃቸው የከረመው? ተናፍቃቸው ነበረ ምናምን ነገር በጣም ነው እንዴት ተናፈቁት። ወላሂ በየኔ ጠንበለለባት ያባት እና ማለት ነው ከትላንት ወዲያ ነው በሰራሁት ቪዲዮ ማለት ነው። ሰብስክራይብ ያደረጋችሁኝ ሰዎች ምን ይጠበስ፣ በጣም ነው ማመሰግናችሁ። እና መታችሁ ደግሞ ሰብስክራይብ ሳታደርጉኝ የወጣችሁ ልጆች ሀሳባችሁን አላህ ያሳካላችሁ። በሀሳባችሁ ድረሱ። እኔ እንደናንተ ቅንቅናም አይደለሁም። በጣም ነው የታዘብኳችሁ ባይዘው ማለት ነው። እና በርቺ ጠንክሪ ያላችሁኝም ደግሞ እጅግ ነው አመሰግነው። ሶፊ ሰክራ ምናምን ፌንት በላች ከቶፊቅ በመለያየቷ በጣም ነው ደስ ያለኝ ምናምን ያላችሁ ሰዎች በጣም ነው እንዴ ደስ ያላችሁ። እንኳን ደስ ያላችሁ ራሱ ማለት ነው። የምሬን ነው የምላችሁ። እንኳን ደስ ያላችሁ ለማለት ይወዳለሁ እና በጣም ደስ ብሎኛል። እኔ ራሱ እንደዚህ ፏ ብሎ ምናምን ሰው ሳይ ማለት ነው። ባይዘዌ ያው ከመጋጋጡ መላላጡ ከመላላጡ መመለጡ አለ ያገሬ ሰው። አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ እንቁ ድንቅዬ ብርቅዬ የሆናችሁ የእኔ የቻናሌ ቤተሰቦች ሁላችሁም ሰላም 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 በግብዳው የረበና የጀሊሉ ሰላም በእናንተ ላይ ይሁን። እነሆ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ለቻናሌ አዲስ ሆናችሁ ሼር ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ አበረታቱኝ። ኢንሻአላሁ ተዓላ ቢኢዝኒላሂ በአላህ ረህመት እኔ አንድ ቀን ተስፋ ቆርጬ ያላቀምም አልቆርጥምም። የአድጋለው ባላ ፍቃድ አድጋለው፣ ትልቅ ቦታ ያደርሳለው ኢንሻአላህ። ለዚህ ሁሉ ደግሞ ከአላህ በታች የእናንተ እገዛ፣ የእናንተ ጥንካሬ፣ የእናንተ ብርታት ስለሚያስፈልገኝ ሼር ላይክ ያደረጋችሁ አበረታቱኝ ማለት ነው። ኢንሻአላህ ቢያንስ እንኳን በየቀኑ ባልሰራ በቀን ሁለት ይመጣ አንድ ቀን እኮ ማለት ነው። አንድ ቀን ምን ነው አንቺ በቀን ቀኑ ነይልን ምናምን የምትሉ ቀን ይመጣል። አንድ ቀን ሰው ሆኜ ማለት ነው። ታያላችሁ እንደዚህ እንደ ተንከራተትን አንድና ሁለት ሰብስክራይብ እየለቀምን እየለመንንማ አንኖራትም። አንኖራትም። አንድ ቀን እኛም ሶሪ ብርድ ስለሆነ ነው አፌን ያስቀመጠኝ። እኛም አንድ ቀን እናድጋለን። ኤኒዌይስ ያው እንግዲህ ብቅ ብቅ እያልኩ ነው ሰሞኑ። እንግዲህ ሰብስክራይብ ያደረጋችሁ አሁንም ቢሆን አበረታቱኝ ማለት ነው። እጅግ ማመሰግናችሁ ሁላችሁንም። በርቺ ጠንክሪ እያላችሁ ለምታበረታቱኝ ወላሂ ቃላት የለኝም። የሰው ልጅ ስለሰጠ ስላደረገልን የሆን ነገር እንትን ስላለን አይደለም። መልካም ንግግር ሰደቃ ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ከመልካም ንግግር በላይ ደግሞ ስጦታ የለም። እኔ ለሌላው ሰው አላቅም፣ ለእኔ ከመልካም ንግግር በላይ ስጦታ የለኝም። ወላሂ ሰው መልካም ንግግር ከተናገረኝ በቃ ትልቅ ከባድ ውለታ እንደዋለልኝ ከባድ ስጦታ እንደሰጠኝ ያክል ነው የምቆጥረው ማለት ነው። ምክንያቱም መጥፎ ቃሎች በዛ ልኩ ልብን ስለሚሰብሩ፣ መልካም ንግግሮች ደግሞ በዛ ልክ ልብን ይጠግናሉ ማለት ነው። ሶ እጅግ ነው ማመሰግናችሁ ሁላችሁንም። በጣም አመሰግናችኋለሁ። ባላችሁበት አላህ ይጠብቃችሁ። እንግዲህ ብርዱ የመዳም ቅመሞች ከብርዱ ጋር የውሃው ነገር ምኑ በጣም ከባድ ስለሆነ አላህ ያበርታችሁ፣ አላህ ያጠነክራችሁ። አላህ ደግሞ መጪውን ዘንድሮ በመዳን ቤት ያላችሁ መጪውን ደግሞ በቤታችሁ የራሳችሁን ህይወት እየመራችሁ በራሳችሁ ቤት ደስተኛ ሁናችሁ ለመኖር አላህ በረሕመቱ ያብቃችሁ። ብዙዎቻችሁ የራስን ህይወት መምራት ሁላችንም እንመኛለን። ባይዘዌ መች ነው ከስደት ወጥተን የራሳችንን ቤት ምንኖረው? መች ነው ከስደት ወጥተን ራሳችን ምንመራው? መች ነው ከስደት ወጥተን በራሳችን ቤት በራሳችን በቃ አለኬፋችን ያኔ አለራየትና መች ነው ምንሰራው? መች ነው የፈለግንበትን ምንሄደው? መች ነው የፈለግነውን ምናደርገው ብላችሁ ብዙዎቻችሁ ትመኛላችሁ። ሰው ዛት አላህ ለሁላችሁም ያቺን ቀን ቅርብ ያደርግላችሁ። ወልዳችሁ ልጃችሁን ባላችሁን ጥላችሁ የመጣችሁ ደግሞ ያሰባችሁ ተሳክቶ ህልማችሁ እውን ሆኖ በሰላም ከልጆቻችሁ ከባላችሁ ያገናኛችሁ። ያልወለዳችሁ ደግሞ አላህ ሳሊህ ትዳር ሰጥቷችሁ ለመውለድ ያብቃችሁ። አግብታችሁ ልጅ የሌላችሁ በዛ ልክም አላህ መንታውን ደስተኛ የምትሆኑበትን ፍቅር ርዝቅ ያዘለውን ልጅ አላህ ይወፍቃችሁ። ላጤዎቹም ደግሞ አላህ ሳሊህ ያርጋችሁና ሳሊሁን ትዳር ይስጣችሁ።
በአላህ ራህመት ተስፋ አትቁረጡ። ወላሂ ላ ተቅንጡ ምን ረሕመቲላህ አሸን አላህ ምንም ነገር እናንተ ከለመናችሁት ያደርግላችኋል። ግን ስትለምኑ የቂን ይኑራችሁ፣ ልባችሁ በአላህ ላይ ሙሉ በሙሉ እርግጠኛ ይሁን። ምክንያቱም እኛ ሙስሊሞች ከአንድ አላህ ውጭ ማንም ሊሰጠን አይችልም፣ ማንም ሊወስድብን አይችልም፣ ማንም ሊያደርግልን አይችልም። ሁሉም ነገር አላህ ባለው ሰዓት አላህ በጻፋት በሰኮንድ ደቂቃ ሳያሳልፍ ነው ሁሉም ነገር የሚሆነው። ስለዚህ በአላህ ላይ እርግጠኛ ሆናችሁ ዱዓ ካደረጋችሁ ይቀበላችኋል። ምክንያቱም ቃል አላሁ ስብሓነሁ ወተዓላ እድዑኒ አስተጅብ ለኩም፣ አላህ ለምኑኝ እሰጣችኋለሁ እቀበላችኋለሁ ብለዋል። ስትጠይቁት ሰፋ አርጋችሁ ጠይቁ። ዱዓ ስታደርጉ ደግሞ የሆነ ነገር ዱዓ አድርገን ሊዘገይብን ሊቀርብን ይችላል። ግን ያ ነገር የቀረው ለእኛ ኸይር ስላልሆነ እንጂ አላህ የእኛን ዱዓ ሳይሰማን ቀርቶ አይደለም። ልብ በሉ። ምክንያቱም ብዙ ጊዜ አላህ እኔን አይወደኝም፣ አላህ እኮ እኔን እንዲህ አይለኝም፣ ብዙ ጊዜ እንደዛ ስለምንል ነው። ሁላችንም ጋር አለ። የሆን ነገር ለምነን የሆን ነገር ፈልገን የሆን ነገር እንትን ብለን ከቆየብን ምናምን ነገር በጣም ይቅርታ በቃ አላህ እኮ እኔን አይወደኝም እንላለን። ላ እንደዛ አይደለም። አላህ ለእኛ የጻፈው ነገር ወላሂ የትም አይሄድም፣ ማንም አይበላውም። ግን ከዘገየ ለእኛ ሸር እንደሆነ ነው ማመን ያለብን። አላህ ባሪያውን ሁል ጊዜም ዱዓ አድርጎ ሊቀበለው ቃል ገብተዋል። ስለዚህ በንጹህ ልባችሁ ያ ረቢ ካላችሁ አይመለስም እና አላህ መጨረሻችንን ያሳምርልን። ወጥቶ ከመቅረት ከድንገተኛ አደጋ አላህ ይጠብቀን፣ መጨረሻችንን ያሳምርልን። ወላሂ ያሰብነው ተሳክቶ ህልማችን እውን ሆኖ ደስተኛ ሁነን ሀገራችንን የምንገባበትን ጊዜ አላህ ቅርብ ያደርግልን ያ ረቢ ይሻል። ወይኔ በላቸው ብርዱ አሁን ነው እንደሚሰራው እና ሁላችሁንም እጅግ አመሰግናለሁ ስለነበረን ጊዜ ቆይታ። ባላችሁበት የረበና ሰላሙ እዝነቱ ራዲየቱ በረከት ርህራሄ አይለያችሁ። በቀጣይ ቪዲዮ መልካም ነገር ጥሩ ነገር ይዤላችሁ እስከምመጣ ቻናሌን ሼር እያደረጋችሁ ጠብቁኝ ማለት ነው። ሁላችሁንም እጅግ አመሰግናችኋለሁ። አላህ ያክብርልኝ። ቴንክ ዩ ሶ ማች ኦል ማይ ፋሚሊ። ሼር እያደረጋችሁ አሁንም ተባበሩኝ፣ አበረታቱኝ። ትልቅ ቦታ እንድደርስ ከፍ እንድል እኔም የእኔ ደስታ የሚያዘስታችሁ ብዙዎቻችሁ አላችሁ። እጅግ ነው የማመሰግነው። እናንተንም አላህ ትልቅ ነገር ትልቅ ቦታ ያደርሳችሁ፣ ሀሳባችሁን ያሳካላችሁ፣ ህልማችሁን እውን ያደርግላችሁ። ሁላችሁንም እወዳችኋለሁ። የጀሊሉ ሰላም እዝነት ራዲየት በረከት ርህራሄው አይለያችሁ። በዚህ ይሰናበታችኋለሁ። አላህ ይጠብቃችሁ። ወሰላሙ አሌይኩም ወራህመቱላህ ወበረካቱሁ። ባይ ባይ።